በዛሬ መሰናዷችን የፀጉር መመለጥና መርገፍን ለመከላከል የሚረዱ ወሳኝ ውህደቶችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ፀጉር ከጽንስ ጀምሮ አብሮ የሚፈጠር የሚያድግ እና የሚሞት የሰውነታችን ክፍል ነው። የፀጉር ያለ ጊዜ መመለጥ፣ መሸበት፣ መነቃቀል፣ መሰባበርና መሳሳት የብዙ ሰዎች ችግር ነው። የፀጉር መሳሳትና መመለጥ በርካታ ምክንያቶች አሉት። የፀጉር መመለጥ በራስ ላይ አሊያም በመላ ሰውነት ላይ ሊከሰት ይችላል። ይህ ክስተት ከዘር፣ ከሆርሞን መለዋወጥ፣ የውስጥ ደዌ ችግርና በመድኃኒቶች ምክንያት ሊመጣ ይችላል። ይህ በማንኛውም ሰው ላይ ወንድ፣ ሴት፣ ሕፃን ሳይል ሊከሰት ይችላል። እንዲሁም በአብዛኛው የእድሜ መግፋት፣ ጭንቀት፣ የአየር ጸባይና የመሳሰሉት ምክንያት ተደርገው ይወሰዳሉ። በሌላ በኩል ከስነ ልቦና ጋር በተያያዘ ከፍተኛ ውጥረትና ጭንቀትን በሚያጋጥምበት ወቅት የፀጉር መነቃቀልና መሰባበር ሂደት ይፈጠራል። ሰዎች በከባድ ሐዘን ሲዋጡም ፀጉር ይረግፋል። ፀጉርን አብዝቶ ሹርባ መሰራት፣ ከፍተኛ እሳት፣ ብዙ ማበጠር፣ የተለያዩ ቀለሞችና ሻምፖዎችን፣ ኮንዲሽነሮችን አብዝቶ መጠቀም ፀጉር መርገፍን ከሚፈጥሩ ነገሮች ውስጥ ይካተታል። ምናልባት በዚህ መሰል ችግር ተጠቅተው የፀጉር እድገቱ ከተገታ ባለሙያዎቹ እጅግ ውጤታማና ቀላል መፍትሄ አለ ይላሉ። መፍትሄው ምንም አይነት ጉዳት የማያስከትልና ከምንም ነገር የጸዳ መሆኑ ተመራጭ ያደርገዋል ይላሉ። እንዴት ባለ መንገድ ካሉ ደግሞ አንደኛ ማር፣ እንቁላል እና የጉሎ ዘይት ይጠቀሙ። 1 የሾርባ ማንኪያ ማር፣ 1 እንቁላልና 2 የሾርባ ማንኪያ የጉሎ ዘይት ያዘጋጁ። አዘገጃጀቱ ደግሞ በንጹህ ዕቃ በማድረግ እንቁላሉን መምታትና ማርና የጉሎ ዘይቱን መጨመር፣ ሶስቱን ውህደት መደባለቅ። ከዚያም ይህን ውህደት መላው ፀጉርና የፀጉር ስር አዳርሶ መቀባትና ለ2 ሰዓት ማቆየት። ከ2 ሰዓት በኋላ በንጹህ ውሃ መታጠብ። ይህንን ድርጊት ለ2 ወራት ያክል በሳምንት 1 ጊዜ ማድረግ። ይህን ሲያደርጉ ጠንካራና ጤናማ ፀጉር ከመጎናጸፍ ባለፈ የፀጉር እድገትን እንደሚያፈጥንም ባለሙያዎች ይናገራሉ። ሁለተኛ ተልባን መጠቀም። ተልባ ከፍተኛ የፋይበርነት ይዘት ያለውና በጣም ጥሩ የሆነ የኦሜጋ 3 እንዲሁም የፕሮቲን፣ የቫይታሚን፣ ካልሲየምና ማግኒዚየም ምንጭ ነው። ይህ ደግሞ የፀጉርን መበጣጠስ እና መርገፍን ይከላከላል። አዘገጃጀቱ ደግሞ 1 የሾርባ ማንኪያ የተፈጨ ተልባ ዱቄት በ1 ብርጭቆ ውሃ ይቀላቅሉ። ጧጧት መጠጣት፣ በተጨማሪም ከሚመገቡት ምግቦ ጋር መቀላቀልና መመገብም የፀጉር መሳሳትን ብሎም መርገፍን ይታደጋል። የተልባ የፀጉር ቅባትን በማዘጋጀት ፀጉሩን መቀባትንም ይመክራሉ። ይህም ፀጉሩን እንዳይረግፍና የፀጉሩ ዛላ ጠንካራ ሆኖ እንዲያድግ ይረዳዋል። ሶስተኛ ሮዝመሪ። ይህ የመጥበሻ ቅጠል በዚህ ዘመን እጅግ ተፈላጊ ከሆኑት የፀጉር መንከባከቢያዎች ውስጥ አንዱ ነው። ይህ የአልሞንድ ዘይት ካገኙ በመቀላቀልና ቦታው ያለበት ቦታ ላይ በመቀባት ጥሩ መፍትሄ እንደሚያመጣልዎት ጠቅሰዋል። አራተኛ አረንጓዴ ሻይ። ይህ የሻይ አይነት ሰውነታችን ውስጥ ያሉትን መርዛማ ነገሮች በማስወገድ የተካነ ነው። እንዲሁም አንቲኦክሲዳንትም ነው። ይህ ደግሞ የፀጉራችንን እድገት ያፋጥንልናል። አምስተኛ ድንች። ድንች ለፀጉራችን የሚሰጠው ጠቀሜታ የላቀ ነው። የተሰባበረ፣ የተነቃቀለ እንዲሁም የተጎዳ ፀጉር ካለንና ለማስተካከል ካሰብን ድንች ተመራጭ ነው። ድንች ጥሬውን መፍጨት፣ 1 እንቁላል ፈጭተን ባዘጋጀነው ድንች ውስጥ መጨመር፣ ከዛም የሎሚ ጭማቂ በሾርባ ማንኪያ በመለካት ሁለቱን አንድ ላይ ማዋሃድ። ይህንን ውህደት የፀጉራችን ስር ወይም የራሳችን ቅልን በመቀባት ከ20 እስከ 25 ደቂቃ ቆይቶ መታጠብ። ስንታጠብ ሻምፖና ኮንዲሽነር መጠቀም ይቻላል። ይህ ውህደት የፀጉራችንን ስር በማጠንከር እንዲያድግ ያደርጋል። ፀጉራችን የጠቆረና የተዋበ እንዲሆን ካሰብን አሊያም ሽበት የሚያስቸግረን ከሆነ የድንች ልጣጭም ጥሩ መፍትሄ ነው። ልጣጩን በውሃ መቀላቀልና በውሃው ፀጉራችንን መታጠብ ይኖርብናል። ፀጉራችሁ እየተነቀለና እየተሰባበረ የሚያስቸግሮት ከሆነ ከድንች በሚዘጋጀው ውህደት ማስተካከልና ውበትና ጤናው የተጠበቀ ማድረግ ይችላሉ። ስድስተኛ የወይራ ዘይት። በተለያዩ ምክንያት የሚረግፍና የሚሰባበር ፀጉር ለመጠገን እንደሚረዳ ባለሙያዎች ይናገራሉ። ይህ ዘይት የጭንቅላቱን ቆዳ በአግባቡ በማዳረስና በመቀባት በንጹህ የፀጉር መጠቅለያ በመጠቅለል ለግማሽ ሰዓት ያክል ባለበት እንዲቆይ ማድረግ።
አሊያም ደግሞ ምሽት ላይ ተቀብተው በአግባቡ ጠቅልለው መተኛት። ከዚያም ለብ ባለ ውሃ በሻምፖ መለቃለቅና ታዲያ ይህንን የፀጉር ማከሚያ መንገድ በሳምንት አንድ ቀን ለውጥ እስኪያዩ ድረስ መጠቀም ይችላሉ። 7ኛ አቮካዶ በቫይታሚን ፕሮቲንና ለፀጉር እድገት ጥንካሬ በሚያስፈልጉ የተለያዩ ንጥረ ነገሮች የበለጸገ በመሆኑ ለፀጉር ጥንካሬ አስፈላጊ መሆኑ ይነገራል። አነስ ያለ አንድ አቮካዶ በማዘጋጀት ከ2 የሻይ ማንኪያ የወይራ ዘይት ጋር ማዋሃድና በደንብ መቀላቀል። ከዚያም ፀጉሩንና የራስ ቅሉ ላይ በአግባቡ በመቀባትና በንጹህ ላስቲክ በመሸፈን ለ1 ሰዓት ያክል ባለበት እንዲቆይ ማድረግ። ከተባለው ጊዜ በኋላ ለብ ባለ ውሃ መታጠብና መለቃለቅ። ከዚያም ባለፈ አንድ መካከለኛ አቮካዶ ከአንድ እንቁላል ጋር በመቀላቀል ፀጉሩንና የራስ ቅሉን አዳርሰው በደንብ መቀባትና ከ1 ሰዓት በኋላ ለብ ባለ ውሃ መለቃለቅም ይቻላል። 8ኛ እንቁላል በፕሮቲንና በተለያዩ ንጥረ ነገሮች የበለጸገ ከመሆኑ አንፃር ለፀጉር ይጠቅማል። ከዚህ አንፃር ቫይታሚን ቢ ስላለው የፀጉር መርገፍን ለመከላከል ይረዳል። እንቁላልን መጠቀም የፀጉር ደህንነትን ለመጠበቅ ይረዳል። አንድ እንቁላል፣ ግማሽ ሎሚ እንዲሁም 2 የሾርባ ማንኪያ የወይራ ዘይት ከዚያም 3ቱን ውህደት በደንብ መቀላቀልና ፀጉሩን አዳርሶ መቀባት። የ3ቱን ውህደት ፀጉሩ ላይ በመቀባት ለግማሽ ሰዓት ያክል ማቆየትና ለብ ባለ በንጹህ ውሃ መታጠብና መለቃለቅ። 9ኛ ሙዝ ለፀጉር ጥሩ የቅባት ምንጭ ከመሆኑም በላይ የፀጉር መርገፍንና መሳሳትን ይከላከላል። ለፀጉሩ ደህንነትም 2 ሙዝ፣ 1 የሾርባ ማንኪያ የወይራ ዘይትና 1 ማር መቀላቀል እናም ለግማሽ ሰዓት ያክል አቆይቶ ለብ ባለ ውሃ መታጠብና መለቃለቅ። ከዚህም ባለፈ 2 ሙዝ በመላጥ ፀጉሩን መቀባትና በላስቲክ ሸፍኖ ከግማሽ ሰዓት ያክል በማቆየት በሻምፖና ኮንዲሽነር ታጥቦ መለቃለቅም ፀጉርን ከመሰባበርና ከመርገፍ ለመከላከል ይረዳውታል። 10ኛ የኮኮናት ዘይት ለፀጉር እድገት ጥንካሬና ደህንነት የሚረዱ የተለያዩ ንጥረ ነገሮችን በውስጡ የያዘ በመሆኑ ለፀጉር እጅግ አስፈላጊ ነው። የኮኮናት ዘይት ፀጉሩን እንዳይነቃቀልና እንዳይረፍ በማድረግ የተፈጥሮ ወዙን እንደጠበቀ ጠንካራ ፀጉር እንዲኖሩት ያደርጋል። የፀጉር መርገፍና መሳሳት በጣም የሚያስቸግሮት ከሆነ የኮኮናት ዘይት በየቀኑ ለ5 ደቂቃ ያክል ፀጉሩ እንዲያዳርሱ መቀባት አሊያም ደግሞ በሳምንት 3 ቀን ማታ ወደ መኝታ ከማምራቱ በፊት መቀባት ሌሊቱን ሙሉ ባለበት እንዲቆይ ማድረግ ይመከራል። 11ኛ እሬት በተለያየ ምክንያት የተጎዳን ፀጉር መልሶ እንዲያገግም ለማድረግ እጅጉን እንደሚረዳ የስነ ውበትና የሕክምና ባለሙያዎች ይናገራሉ። ለፀጉሩ እድገትና ጥንካሬ እጅግ የሚረዱ እንደ ቫይታሚን ሲና እንደ ቫይታሚን ኢ እንዲሁም አሚኖ አሲድ በውስጡ ይዟል። የተጎዳ ፀጉርን ለማከም የሬቱን ፈሳሽ በጥንቃቄ ፀጉሩ ላይ መቀባትና ከ10 እስከ 15 ደቂቃ ተቀብተው ማቆየት። ከተባለው ጊዜ በኋላ ለብ ባለ ውሃ መለቃለቅ ይመከራል። ከዚህም ባለፈ 4 የሾርባ ማንኪያ የሬት ፈሳሽ፣ 2 የሾርባ ማንኪያ የኮኮናት ዘይት እና 3 የሾርባ ማንኪያ እርጎ ከተገኘ አንድ ላይ መቀላቀልና ማዋሃድ። ከዚያም ፀጉሩን በአግባቡ መቀባትና ለግማሽ ሰዓት ያክል ባለበት ማቆየት፣ በሻምፖም መለቃለቅ። በዚህ መልኩ ፀጉሩን በሳምንት አንድ ቀን በመቀባት ለውጥ እስከሚያዩ ድረስ ማድረግ ይችላሉ። 12ኛ ማር በተፈጥሮ የተጎዳን የደረቀን ፀጉር ለማከምና ለማለስለስ ይረዳል። ሩብ ሲኒ ንጹህ ማርን በንጹህ ውሃ በማቅጠን ፀጉሩን መቀባትና ለ30 ደቂቃ ያክል ማቆየት። ከዚያም ለብ ባለ ውሃ መታጠብና መለቃለቅ። ይህን የማከሚያ መንገድ በሳምንት 2 ቀናት እየደጋገሙ መሞከር። እንደ አማራጭ ደግሞ 2 የሾርባ ማንኪያ ማርና 1 የሾርባ ማንኪያ እርጎ እንዲሁም 1 የሾርባ ማንኪያ የወይራ አሊያም የኮኮናት ዘይትን መቀላቀልና ማዋሃድ። በዚህ መልኩ ያዘጋጁትን ውህደት ፀጉሩን መቀባትና ለ20 ደቂቃ አቆይቶ ለብ ባለ ውሃ መታጠብ። ይህንን ድርጊት በሳምንት 1 ቀን ብቻ ያድርጉት። በተደጋጋሚ መልኩ ፀጉሩን በማር ለማከም መሞከር ፀጉሩን ስለሚያሳሳው ከተጠቀሰው ጊዜ በላይ መጠቀምም አይመከርም። እንግዲህ እነዚህን ውህደት በቤት ውስጥ በቀላሉ በማዘጋጀት የሳሳና የተነቃቀለን ፀጉር ወደ ቦታው መመለስ ይችላሉ። አብረውን ስለነበሩ ከልብ እናመሰግናለን።